ይህንን ርዕሰ ጉዳይ ርዕስ አድርጌ ሳነሳው ቤተክርስቲያን በተመለከተ በተለይ ኦርቶዶክሳውያን አማኞችኛ ቤተክርስቲያን በተመለከተ ያለን ግንዛቤ ቤተክርስቲያን ማለት ምን ማለት ነው የሚለው እንዲሁም ደግሞ የቤተክርስቲያን ባህሪያት መረዳት ስላለብን ከዚህ አንፃር ያለን ግንዛቤ ከፍ ብሎ ሁላችንም እንደ አንዲት ቤተክርስቲያን አንዲት ናት ካለን እኛም ደግሞ አንድ ቤተክርስቲያን ሁላዊት ናት ካለን ቤተክርስቲያን ሐዋርያዊት ናት ቤተክርስቲያን ቅድስት ናት እንላለን አራቱ ባህሪያት እነዚህ ናቸው የቤተክርስቲያን ባህሪያትና ስለዚህ ከዚህ አንፃር አማኞች የቤተክርስቲያን ትርጉም ተረድተው በቤተክርስቲያን አስተምሮ መኖር እንዲችሉ ቤተክርስቲያን አንዲት ናት ካልን አማኞቹ ኦርቶዶክሳውያን ከሆኑ አንዲትነቷን በተግባር የሚያረጋግጡ መሆን ሊያስችል የሚችል የትምህርት ዘርፍ ነው ቤተክርስቲያን ማናት ወይም ደግሞ ነገረ ቤተክርስቲያን ብለን ልንረዳው እንችላለን እሱን በተመለከተ ነው እግዚአብሔር ቢፈቅድ ምን እንነጋገረው ማለት ነው በተቻለ መጠን ግን ሼር ብታደርጉላቸው ታብታብን ብታደርጉ ጥሩ ነው ለማለት ነው ስለዚህ በተቻለ መጠን ሼር አድርጉ ሚውት ስትገቡ ሚውት ለማድረግ ሞክሩ እሱ ለማድረግ ሞክሩ ቤተክርስቲያን በተመለከተ እንግዲህ ሁላችንም ማለት ነው መቼም አሁን ለምሳሌ አሁን ጸሎት አድርገን አለ ሁላችን መቼም ኦርቶዶክስ ሆኖ አማኝ ሆኖ ክርስቲያን ሆኖ ሲነሳ በሰላም ያሳድረን ጌታ ይጸልያል እና በቀኖና ቤተክርስቲያን መጸለይ ያለብን የጸሎት ክፍሎች አሉ ራሱን ችሎ ማለት ነው እና ይሄንን ጸሎት ስንጸልይ ምስክርነት የምንሰጣቸው እምነቶች አሉ እኛ ኦርቶዶክሳውያን ማለት ነው ማንኛውም ክርስቲያን ማለት ነው በቀኖናችን በታዘዘው መሰረት ጸሎት ይጸልያል እና በዛ መሰረት ጸሎት የሚጸልይ ከሆነ ሁሉ ጊዜም ጸሎት ሃይማኖት እንደግማለን የሃይማኖት ጸሎት ማለት ነው መሰረተ እምነት መሰረተ ሃይማኖት ጸሎት ሃይማኖት ሚል ራሱን ችሎ ዘወትር ጸሎት ላይ ያለ የጸሎት ክፍል አለ እና ያንን የምንለውን ጸሎት ሳይጸልይ ሊውል የሚችል ክርስቲያን ሊኖር አይችልም እንዲው በቀኖና መሰረት ቢጸልይ ማለት ነው እና የሚገርማችሁ ሌሎች ጸሎቶች ሁሉ ከተጸለዩ በኋላ መጨረሻ ራሱ የሚጸልየው ጸሎት ሃይማኖት ነው ለምን ቢባል በቀኖና ቤተክርስቲያን የተሰጠ ትእዛዝ ነው አባቶቻችን በጉባኤ ንቂያ ጸሎት ሃይማኖትን ሲያረቁ ክርስቲያኖች ሁሉ በየዕለቱ ይህንን ጸሎት እንዲጸልዩ ታዟልና ለምንድነው ይባል ጸሎት ሃይማኖት እንዳለ ተአምኖ ሃይማኖት ነው ማለት የምናምነውን እምነት የምንመሰክርበት ክፍል ነው ታስታውሱ ከሆነ ነአምን በአሃዱ አምላክ እግዚአብሔር አብ አሐዜ ኩሉ ሰማያት ወምድር ዘያስተሪ ወዘያስተሪ የሚታየውና የማይታየውን ዓለም ሁሉ በፈጠረ በአንድ እግዚአብሔር አብ እናምናለን ወነአምን በአሃዱ እግዚእ ኢየሱስ ክርስቶስ ይያልን አሁንም ኢየሱስ ክርስቶስን እናምናለን መንፈስ ቅዱስን እናምናለን በአንዲት ጥምቀት እናምናለን ይያልን እናምናለን ይያልን እምነታችንን እንመሰክራለን ጸሎት ሃይማኖት ሙሉን ብታዩት ያንን ነው መሰረት አድርጎ የሚያነሳው እና እናምናለን 12 አንቀጾች ናቸው እነዚህ ሙሉ ስትቆጥሯቸው እናምናለን ይያልን 12ቱን ሁሉ እንገልጻለን በነገራችን ላይ 12ቱንም አንቀጾች ማለት ነው እና ይሄ ይባላል በግልጽ ጸሎታችን ስናረግ ሁሉ ጊዜም እናምናለን እንላለን በጸሎት ቅዳሴ አስቀድሳችሁም ታውቁ ክርስቲያኖች ካላችሁ ስናስቀድስ በሰፊው በተለይ ማለት ነው ሐዋርያት አመክንዮ የሚባል ክፍል አለ እዛ ላይ
እናምናለን እያልን የምናምነውን እየገለጽን በእምነት ከእግዚአብሔር ጋር እንገናኛለን ማለት ነው እና አንድ እንሆናለን እንተሳሰራለን እነዚህን እናምናለን ከምንላቸው የጸሎት ክፍሎች አንዱ ወነአምን በአሐቲ ቅድስት ቤተክርስቲያን የሚል ነው ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት ከሁሉም በላይ በሆነች ወይም ደግሞ በምትበልጠው በአንዲት ቅድስት ቤተክርስቲያን እናምናለን ብለን ሙሉ የቤተክርስቲያን ባህሪ ገልጸን አንዲትነቷን ቅድስትነቷን ሐዋርያዊትነቷን ከሁሉም በላይ መሆኗን ገልጸን እምነታችንን መሰክራለን ማለት ነው ስለዚህ የዘወትር ጸሎታችንም ጭምር ነው በአንድ ቤተክርስቲያን የሚለው ትምህርት የህልውናችን ጉዳይ ነው ማለት ነው ስለዚህ በአንዲት ቤተክርስቲያን የማመን ጉዳይ በአንዲት ቤተክርስቲያን እናምናለን ስንል ልክ በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን ያ ማለት ጠቅላላ ነገር ሃይማኖታችንን መሰክራለን ማለት ነው በዚህ ውስጥ እና በጠቅላላ ሃይማኖታችንን መሰክራለን ስለዚህ እግዚአብሔር ወልድ በደሙ በመሰረታት ከሁሉም በላይ በመትሆን በቅድስት ቤተክርስቲያን ደግሞ እናምናለን ለምን ቢባል ክርስቶስ ራሷ ነው እሷ ደግሞ አካሉ ናት ስለዚህ ይህን ምስክርነት እየሰጠን ነው ሁሉ ጊዜ ምንጸልየው በጸሎት በጋራ ጸሎት ጊዜ በቅዳሴውም ጊዜ በግላችንም በቤተሰብ ጊዜም ሁሉ ጊዜ በአንዲት ቅድስት ቤተክርስቲያን እናምናለን ያን እንጸልያለን ማለት ነው እና ስለዚህ ምን ለማለት ፈልጌ ነው እንዲው ቤተክርስቲያን ማለት ምን ማለት ነው የሚል ጉዳይ አንስቶ መነጋገር አስፈላጊ ነው ከዚህ የተነሳ እንዲው እንዴት ነው የሚለውን ለማወቅ ቤተክርስቲያን ማለት ምን ማለት ነው እንግዲህ ብዙዎቹ በተለይ ኦርቶዶክስ ያልሆኑ ክርስቲያንን የሚሉ ሰዎች አሉ አይደል እነሱ ቤተክርስቲያን ሲሉና እኛ ኦርቶዶክሳውያን ቤተክርስቲያን ስንል ልዩነት አለ ወይስ የለውም የሚል ጥያቄ ብናነሳ እነሱ ቤተክርስቲያን ሲሉና እኛ ኦርቶዶክሳውያን ቤተክርስቲያን ስንል መሰረታዊ ልዩነት ነው ያለው በተለይ ደግሞ በምዕራቡ ዓለም ክርስቲያኖችና በእኛ ማለት በምስራቁ ዓለምና በምዕራቡ ዓለም ክርስቲያኖች መካከል ካሉት መሰረታዊ ልዩነቶች አንዱ ይሄው ቤተክርስቲያን በተመለከተ ያለን ግንዛቤ ነው ማለት ነው ስለዚህ አሁን ለምሳሌ ቤተክርስቲያን የምንላትን ጉዳይ ወይም ደግሞ አካል ቤተክርስቲያን በተመለከተ በማወቅ ረገድ ለምሳሌ በፕሮቴስታንቱ ዓለም ቤተክርስቲያን የሚለው አንድ ጉባኤ ላይና አንድ አዳራሽ ውስጥ ሊሆን ይችላል የተሰበሰቡትን ሰዎች አንድነት ህብረት ድምር ሊሆን ይችላል ሰዎችን እዛው አዳራሹ ላይ የተገኘውን ሰውና ራሱን ጉባኤውን ቤተክርስቲያን ብለው ሊተረጉሙ ይችላሉ በእኛ በኦርቶዶክሳውያን ግን ቤተክርስቲያን ስንል እንደዚህ ያለ አይደለም ምክንያቱም ቤተክርስቲያን ያለ ክርስቶስ ቤተክርስቲያን አንልም ስብስቡን ብቻ አይደለም ክርስቶስ መኖር አለበት ያለ ክርስቶስ ቤተክርስቲያን አንልም ቤተክርስቲያን ማለት ክርስቶስ ራስ የሆነላት ስለሆነች ማለት ነው ስለዚህ እነዚህን ጠቅላላ አድርገን ስናነሳቸው ቤተክርስቲያን ትርጉሞቹ በዋና መንገድ በሶስት ይተረጎማሉ ወይም ደግሞ እንረዳቸዋለን የመጀመሪያው ቤተክርስቲያን ስንል ተጋድሏቸውን ፈጽመው አሁን ማለት ነው ባጸደ ነፍሳት ያሉ ቅዱሳን አሉ በምድር ደግሞ ያለን የኛ ምእመናን አጠቃላይ ኦርቶዶክሳውያን በአብ በወልድ በመንፈስ ቅዱስም አምነን የተጠመቀን ክርስቲያኖች የኛ አንድነት ነው ቤተክርስቲያን የሚባለው ስለዚህ ባጸደ ሥጋ ባጸደ ነፍስ ያሉ ያ ህብረቱ ቤተክርስቲያን ይባላል እንጂ አሁን እኛ በልክ ፕሮቴስታንቱ ዓለም እንደሚለው አይደለም አሁን ፕሮቴስታንቱ ዓለም የሚለው ስብስቡን ብቻ ነው ምድር ላይ ያለውን እዛ ውስጥ ላይ ያለውን ቸርች ላይ ያለውን ስብስብ ወይም ደግሞ ጉባኤ ቤተክርስቲያን ብሎ ሊገልጸው ይችላል እኛ ግን አሁን አንድ አጥቢያ ላይ ሄደን ስንሰበሰብ እዛ ውስጥ ያለነው ስብስብ ብቻ ማለት አይደለም ቤተክርስቲያን ማለት ከዛ ያለፈ ባጸደ ነፍሳት ያሉና እኛ በምድር ላይ በአንድ ጉባኤ ተሰበሰብን ክርስቲያኖችም ጭምር ቤተክርስቲያን እንባላለን ማለት ነው እና
ቅድስት ቤተክርስቲያን አሁን አንድ ስንል ራሱ ስብስብ በአንድ ጉባኤ ላይ የተሰበሰቡ ማለት ብቻ አይደለም። ራሱ በየትም ቦታ ያሉ ርትት በሆነች ሃይማኖት እውነተኛ በሆነች ሃይማኖት አምነው የሚጓዙ ተጋድሏቸውን ያልፈጸሙ ምዕመናንና ተጋድሏቸውን ፈጽመው በአጸደ ነፍስ በገነት ያሉ ቅዱሳን አንድነት ናቸው እና ሁለቱ አይለያዩም። በአጸደ ነፍስ ያሉትም ከኛ ጋር አሉ፣ አንድነት አላቸው። እኛም ደግሞ ከነርሱ ጋር አንድነት አለን። ይህንን ማለት ነው። ይህንን ሐሳብ ኦርቶዶክስ በተለይ ደግሞ አሁን በዚህ በተለይ እንደ ኢትዮጵያ አሁን ኦርቶዶክሳውያን በዘር በጎሳ እየተባላን እየተከፋፈለን ቤተክርስቲያን ሃይማኖትን አላስቀድም ብለን ከሃይማኖት ይልቅ ብሔር እያልን የጠበብን ክርስቲያኖች ይህንን በጣም መሰረታዊ አድርገን መገንዘብ መቻል አለብን። በምድር ላይ ያለ ምዕመናን ህብረት ቀርቶ በአጸደ ነፍስ ያሉ ክርስቲያኖችም ቅዱሳንም ከኛ ጋር አንድነት አላቸው እያልን ነው። ስለዚህ አንደኛው ትርጉም ቤተክርስቲያን የሚለው ይሄን መሰረት ያደረገ ነው። ስለዚህ አንዱ ነው። አሁን ልብ በሉ ከፕሮቴስታንቱ ዓለም ጋር ልዩነታችን የድህነትና የነገረ ክርስቶስ የነገረ ድነት ጉዳይ ቢሆንም ብዙ ጊዜ ቅዱሳን ያማልዳሉ አያማልዱም የሚለውን ነጥብ ያነሳሉ። በቅዱሳን አማላጅነት ዙሪያ ይህ ሊገባቸው አሁን እኛ ቅዱሳን ያማልዳሉ ስንል ከኛ ጋር አሉ ብለን ስለምናስብ ነው። አሁን በአጸደ ነፍስ ያሉት በሌላም ዓለም ያሉ ሌሎች አካላት ተደርገው የሚታሰቡት አሁን በአጸደ ነፍስ ያሉት ሌላ እኛ ደግሞ ሌላ ተደርገው የሚታሰቡ ግን አይደለም። ቤተክርስቲያን ማለት እነሱ ከኛ ጋር እኛ ከነሱ ጋር ያለነው ህብረት ነው። ስለዚህ በህብረት አንድነን ብለን ስለምናስብ ነው በቅዱሳን አማላጅነት ዙሪያ ራሱ ይሄ ያለን አስተምሮ ያን መሰረት ያደረገ ስለሆነ ነው እና ሌላ አካል አይደሉም። ሌላ አካል ስላይደሉ እነሱ የክርስቶስ አካል ስለሆኑ እኛም የክርስቶስ አካላት ስለሆነ ክርስቶስ የወይን ግንድ ነው። እኛ ደግሞ አጠቃላይ ቅርንጫፎች ስለሆነን በቅዱሳን አማላጅነት ዙሪያ ግራም ይገባ ነገር ሊኖርና አይችልም። በእነሱና በእኛ መካከል ምንም ልዩነት ስለሌለ ማለት ነው። የወይን ግንዱ ክርስቶስ ነው። አጠቃላይ አካሎቹ ደግሞ እኛ ነን ማለት ነው። በጠቅላላ በአጸደ ሥጋ ያሉ ነፍሳትም እኛም በምድር ላይ ያለ ምዕመናንም አንድ ነን ብለን ስለምናምን በቅዱሳን አማላጅነት ዙሪያ ብዙ ግራ አይገባንም ማለት ነው እኛ ክርስቲያኖች። ስለዚህ ቤተክርስቲያን አንዲት ናት፣ ሁለት አይደለችም። ያ ማለት በገነት ያለችው ሌላ፣ በሰማይ ያለችው ሌላ፣ በምድር ያለችው ሌላ አትባልም ማለት ነው። ስለዚህ ቤተክርስቲያን ስንል ሁሉ ጊዜ የዚህ አንድነት ናት ማለት ነው። በአጸደ ነፍስ ያሉ በገነት ያሉ አጠቃላይ የቅዱሳን መላእክት የነፍሳተ ቅዱሳን የኛ ህብረት ቤተክርስቲያን ተብላ ትጠራለች ማለት ነው። ተወዳጅ ክርስቲያኖች ለምሳሌ ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ከቁጥር 20 እስከ 22 ላይ ምን ይለናል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንጻ ሁሉ እየተጋጠመ ይላል በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ልብ በሉ በሐዋርያትና በነቢያት መሰረት ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ምን ትላላችሁ? አብራችሁ ትሰራላችሁ ይላል። አሁን በመንፈስ አብራችሁ ትሰራላችሁ ያለው ከነማን ጋር ነው ብለን ብንጠይቅ ሊሆን የሚችለው መልሱ ተጋድሏቸውን ከፈጸሙ ቅዱሳን ጋር ነው። ስለዚህ ለምን የማዕዘኑ ራስ ኢየሱስ ክርስቶስ ነው። የተመሰረተው በነቢያትና በሐዋርያት መሰረት ላይ ነው። ነቢያትም ሐዋርያትም የሰበኩ ክርስቶስን ነው። የነቢያትና የሐዋርያት መሰረት ክርስቶስ ነው። ስለዚህ ቤተክርስቲያን የነዚህ ሁሉ አንድነት ናት ማለት ነው። እኛ አሁን በመንፈስ እንሰራለን። ተጋድሏችንን ፈጽመንም ራሱ ወደ እነሱ ነው የምንሄደው። አሁን ምን ጾመው ምን ጸልየው ምን ሰግደው በጠቅላላ አማኝ ሊያደርግ የሚገባውን ነገር ሁሉ ምናደርገው ጉዛችን ወደ በመንፈስ አብረን ከምንሰራቸው ጋር አብረን ለመኖር ነው ማለት ነው። አሁንም በመንፈስ አብረን እንሰራለን፣ በመንፈስ አንድ ነን። ኋላም ደግሞ ወደ እነሱ እንሄዳለን ማለት ነው።
እና ወደ እነሱ መሄድ እንፈልጋለን። የጉዟችን ዓላማ ራሱ ሊሄድ እናፍቃለሁ እንዳለ ክርስቶስ ቅዱስ ጳውሎስ ይሄ ነው ወደ ቅዱሳኑ ህብረት ለመደመር ነው ማለት ነው። ስለዚህ ስንጾም፣ ስንዘምር፣ ስናመሰግን፣ ስንጸልይ፣ አምልኮ ስንፈጽም በአጠቃላይ በመንፈስ አብረን ነው የምንሰራው ማለት ነው። ስለዚህ አንድ ነን። ይህንን አንድነት የሚያስረብ ብዙ የመጽሐፍ ቅዱስ ክፍሎችን ልሰጣችሁ እችላለሁ። ለምሳሌ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 ላይ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ተካዩም አባቴ ነው ብሏል። እናንተ ደግሞ ቅርንጫፎች ናችሁ። ስለዚህ እኛ በዚህ የወይን ግንድ ላይ ያለን ቅርንጫፎች ነን ማለት ነው። በክርስቶስ የወይን ግንድ ላይ ያለን ቅርንጫፎች ነን። ስለዚህ በሰማይ ያሉ ቅርንጫፎች አሉ፣ በምድር ያሉ ቅርንጫፎች አሉ። አጠቃላይ ቅዱሳን መላእክትም በአጸደ ነፍስ ያሉ በገነት ያሉ አማኞችም እኛም በአጠቃላይ ቅርንጫፍ ተብለናል ማለት ነው። ግንዱ ግን ክርስቶስ ነው። ይህን በተመለከተ ነው የቤተክርስቲያናችን ሊቅ ቅዱስ ያሬድ እንተ በምድር ስራዊሃ ወበሰማይ አይጹቂሃ እያለ የዘመረው ራሱ ይህንን ነው። ስሮቿ በምድር ቅርንጫፎቿ ደግሞ በሰማይ እያለ የዘመረው በጠቅላላ ቤተክርስቲያን ነው የሚያመላክ ግንዱ ክርስቶስ ስለሆነ እንተ በምድር ስራዊሃ ስሮቿ በምድር ያሉ አለ፣ ወበሰማይ አይጹቂሃ ቅርንጫፎቿ ደግሞ በሰማይ ያሉ አለ። ስለዚህ አንድ የወይን ሐረግ ቤተክርስቲያን ናት እንላለን። ከዚህ የተነሳ የወይን ሐረጉ አንዱ ግንዱ ወይም ደግሞ ግንዱ ክርስቶስ ነው፣ ቅርንጫፏ የወይን ሐረጓ ደግሞ ቤተክርስቲያን ናት ማለት ነው። ስለዚህ አንድ ነው ማለት ነው። ስለዚህ የወይን ግንድ ማን ነው ቢባል ኢየሱስ ክርስቶስ ነው። በሰማይ ያለ ቅርንጫፍ አለ፣ በምድር ያለን ደግሞ እኛ ስር ተብለን የተገለጽን ቅርንጫፎች አለን፣ ወይም ደግሞ እኛ ስሮች ተብለናል ማለት ነው። ስለዚህ ይህንን በተመለከተ ቤተክርስቲያን እንዲህ ብለው ይገልጻሉ። ስለዚህ ቤተክርስቲያን ስንል ምን ለማለት ነው? የቅዱሳን መላእክት በአጸደ ነፍስ ያሉ፣ በገነት ያሉ፣ የስውራን ቅዱሳን እና እኛ በንስሐ ሕይወት የምንመላለስ የምንጾም የምንጸልይ ጉዟችን ወደ ቅዱሳን ህብረት ለማድረግ ጉዞ ላይ ያለን የክርስቲያኖች ህብረት ናት ቤተክርስቲያን የምትባለዋ ማለት ነው እንጂ ቅድም እንዳልኋችሁ ዝም ብሎ አንድ አዳራሽ ላይ ተገይቶ ያ አንድ አዳራሽ ላይ ያለው ጉባኤ ስብስብ ቤተክርስቲያን ሊባል አይችልም፣ እንደ ፕሮቴስታንት ትርጉም ብንሄድ ማለት ነው። እኛ ግን ቤተክርስቲያን የሚለው ምን ተረጉመው አንደኛ በሁሉም ቦታ ያሉ እነዛ ሁሉ ህብረት ናት ቤተክርስቲያን የምትባለዋ። ሚውት አድርጎ ይቅርታ፣ በጣም ያን የሚያሳይ ነው። ፍቅር ይበልጣል። አንዴ ይቅርታ ሚውት ያደርጉልኝ ወይም ደግሞ ማውራት ይችላል። ቤተክርስቲያን ነው ሲመቸው ይገባል። ስለዚህ አንዱ የቅዱሳኑን ህብረትና በአጠቃላይ የቅዱሳን መላእክት በአጸደ ነፍስ የሚኖሩ ነፍሳት የስውራን ቅዱሳን እና የኛ ህብረት ቤተክርስቲያን ይባላል ማለት ነው። መርሳት የሌለባችሁ ነገር ቤተክርስቲያን ስንል ይህንን የተመለከተ ነው። የወይን ግንዱ ክርስቶስ ነው፣ እኛ ቅርንጫፎች የተባልን እኛ በህይወተ ስጋ ያለን ብቻ አይደለም ለማለት ነው። በህይወተ ስጋ ያለን ብቻ አይደለም ለማለት ነው። ስለዚህ አንዱ ይሄ ነው። አላችሁ ግን እሺ ስለዚህ የመጀመሪያው ትርጉም ያን መሰረት ያደረገ ነው። አባታችን እንዴት አሉ? ይፍቱኝ ይባርኩኝ አባታችን።
እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ጤና ይስጥልኝ። እንዴት አሉ? አንቱ ዘጸአት አቤት አባታችን። ዘጸአት ከቲክቶክ ነው እንዴ ዘጸአት የሆነው? እ ጠፉ እኮ። ሁሉም አለ ጠፋ። ስለዚህ የመጀመሪያው ትርጉም ያየነው ምንድነው? ቤተክርስቲያን የሚለውን ተወዳጅ ክርስቲያኖች አባታችን እስኪመጡ አንዴ አሁን የመጣችሁ እንኳን ደህና መጣችሁ ማለት ፈልጋለሁኝ። ቤተክርስቲያን በተመለከተ እኛ ኦርቶዶክሳውያን ቤተክርስቲያን ማናት የሚለው ጉዳይ ላይ አንድ ሐሳብ እንዲኖረን ከዛ አንፃር ነው ርዕሱን ያነሳሁት ማለት ነው። ስለዚህ ቤተክርስቲያን ያለ ክርስቶስ ቤተክርስቲያን ማለት አንችልም። ክርስቶስ ራስ የሆነላት ተጋድሏቸውን ፈጽመው አሁንም በአጸደ ነፍሳት ያሉ ቅዱሳንና በምድር ያለን የኛ የምእመናን አንድነት ነው ቤተክርስቲያን የሚባለው የሚለውን አንዱ ጉዳይ ማንሳት ሞክሬያለሁ። አሁን ልብ በሉ እዚህ ላይ ያለነው ስብስብ ብቻ ማለት አይደለም። አሁን በህይወተ ስጋ ያለን የኛ ስብስብ ማለት ብቻ አይደለም ቤተክርስቲያን የሚለው ትርጉም። ቤተክርስቲያን የሚባለው በየትም ቦታ ያሉ ርትት በሆነች ሃይማኖት እውነተኛ በሆነች ሃይማኖት አምነው የሚጓዙ ተጋድሏቸውን ያልፈጸሙ ምእመናንና ተጋድሏቸውን ደግሞ ፈጽመው በአጸደ ነፍስ በገነት ያሉ ቅዱሳን አንድነት ናት ነው። ሁለቱ አይለያዩም። በአጸደ ነፍስ ያሉትም ከኛ ጋር አንድነት አላቸው፣ እኛም ደግሞ ከነርሱ ጋር አንድነት አለን። አሁን ይህንን የበለጠ ይህንን ግንዛቤ በደንብ ማሳደግ መቻል አለብን። ምክንያቱም በተለይ ደግሞ አሁን እንደ ኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየተፈተንን ያለንበት ጊዜ ስለሆነ ክርስቲያኖች እንዳንድ ልብ የሚያስቡ እንዳንድ ቃል የሚናገሩ የቤተክርስቲያን ባህሪ ተረድተው በዛ ውስጥ የሚኖሩ መሆን እንዲችሉ ይህንን ትርጉም በደንብ መረዳት መቻል አለብን ነው። ለምሳሌ ቤተክርስቲያን ከፕሮቴስታንቱ ወይም ደግሞ ሌሎች ቤተ እምነቶች ከሚሰጡት ትርጉም አንፃር የኛ ይለያል፣ ከዛ ጋር ምንም አያገናኘውም። ለምሳሌ በፕሮቴስታንቱ ዓለም ቤተክርስቲያን ብለው የሚጠሩት ስብስቡን ያንን ጉባኤ ብቻ ሊሆን ይችላል። እንግዲህ አናቅም። እኛ ግን እሱን አይደለም። ለዚህ ነው በነገራችን ላይ አሁን እኛ በቅዱሳን አማላጅነት ዙሪያ ጥያቄዎች ሲነሱ ቅዱሳን ያማልዳሉ ብለን ምናምነው በአጸደ ነፍስ እነሱም ከኛ ጋር እኛም ከነርሱ ጋር ስላለን ነው። ለምን? እነርሱም የክርስቶስ አካል ስለሆኑ እኛም የክርስቶስ አካል ስለሆነን የክርስቶስ አካል ደግሞ አንድ አካል ስለሆነ እርሱም አንድ እውነተኛ የወይን ግንድ ስለሆነ እኛ ደግሞ ቅርንጫፎቹ ስለሆነ ቤተክርስቲያን አንዲት ናት፣ ሁለት አይደለችም ብለን ስለምናምን ማለት ነው። ስለዚህ ቅዱስ ጳውሎስም በኤፌሶን መልእክቱ ማለት ነው ምዕራፍ 2 ከቁጥር 20 እስከ 22 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱም ሕንጻ ሁሉ እየተጋጠመ ይላል በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል፣ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። አሁን ልብ በሉ፣ በመንፈስ አብራችሁ ትሰራላችሁ ያለው ከነማን ጋር ነው ብለን ብንጠይቅ መልሱ ተጋድሏቸውን ከፈጸሙ ከቅዱሳን ጋር ነው ማለት ነው። ስለዚህ የማዕዘኑ ራስ ኢየሱስ ክርስቶስ ነው። የተመሰረተው በራሱ በነቢያትና በሐዋርያት መሰረት ላይ ነው። ስለዚህ ቤተክርስቲያን የነዚህ ሁሉ አንድነት ናት ማለት ነው። አሁን እኛ በመንፈስ አብረን እንሰራለን። ተጋድሏችን ፈጽመን ራሱ ወደ እነርሱ ነው የምንሄደው። በአጸደ ነፍስ ከነሱ ጋር መቀላቀል እንፈልጋለን። የጉዞ ዓላማ ራሱ እኛ ይሄ ነው። ስንጾም፣ ስንዘምር፣ ስናመሰግን፣ ስንጸልይ በመንፈስ አብረን ነው የምንሰራው። ስለዚህ ቤተክርስቲያን የሚለው የመጀመሪያው ትርጉም ይህንን የሚያመላክት ነው። የቅዱሳን መላእክት በአጸደ ነፍስ ያሉ በገነት ያሉ እና እኛ በንስሐ ሕይወት የምንመላለስ የምእመናን የስውራን ቅዱሳን ህብረት ቤተክርስቲያን ትባላለች እንጂ እዚህ በምድር ላይ በሕይወተ ሥጋ ያለ ነው ስብስብ ብቻ ብለን አንተረጉመውም እንደሌላ ማለት ነው። ይህንን ነው ያነሳው የነበረው አባታችን። አሁን ተመልሰው ከሆነ ሐሳቡን ሳላስጨርስ እሺ። አይ
እስኪ እንደው በጥያቄ መንገድ ወይም በዚህ መንገድ አስተያየት የምሰጣቸው ነገሮች ካሉ ብታቀርብልኝ ይሻለኛል፣ ዝም ብዬ እንዳላወራ። ምንድነው ቶፒክ ይዘህ ስትመጣ ልታወራበት ያሰብከው እንዲተላለፍ የፈለግከው ነገር ይኖራል። ሬስህን ዳይቨርት እንዳላረገው ከዚያ ከሬሱ ጋር አብረው የሚሄዱ አስተያየቶችን እሰጣለሁ። ችግር የለም አባታችን። ያው ነገረ ቤተክርስቲያን ትንሽ የቤተክርስቲያን ባህሪያትን አይተን እንዲያው አሁን ካለው ወቅታዊ የቤተክርስቲያን ጉዳይ አንፃር አንድ እንዳንድ ልብ ሐሳብ እንዳንድ ቃል ተናጋሪ መሆን ያልቻል ነው ቤተክርስቲያን በተመለከተ ያለን አስተምሮና መረዳት ኦርቶዶክሳውያን ላይ በጣም እየተሰጠ ስላልሆነ በተለይ ደግሞ አሁን በኢትዮጵያ ኦርቶዶክሳውያን በዘር በጎሳ እየተከፋፈልን ቤተክርስቲያን አንዲት ናት ብለን ድምጻችን አሰምተን ለዓለም አቀፉ ማህበረሰብ እዚሁም እኛ አንድነታችንን አንድ እንዳንሆን ስለሆነ ምን ሰበረው ብዙ ጊዜ እዚህ ላይ ግንዛቤ እንዲሰጥ ስለምፈልግ ነው። ሌላ እንደዚህ ሞጁል ኮርስ በኮርስ መልኩ ለመስጠት አይደለም እና ከመጡ ዘንድ ቤተክርስቲያን በተመለከተ የሚያነሱት ሐሳብ ስለሚኖር ሰው ደስ ይለኛል ለማለት ነው። እና ነጠቃ አይሆንም። ኧረ ችግር የለም አባታችን። ቤት ነው የከፈቱት ብቻ እጄ ስለመጣ አይደለም ከመጣችሁ ቤት ከፈትኩኝ እንጂ እናንተም ቤት ነው አባታችን ከመጡ ችግር የለም። እሺ እንግዲህ ቤተክርስቲያን የምእመናን ህብረት ነው፣ ህብረት ናት። ለእግዚአብሔር የተለዩ የተቀደሱ በክርስቶስ ክርስቲያን የተሰኙ የአማኞች ህብረት ናት። የአማኞች በክርስቶስ ደም የዳኑ የታጠቡ በጥምቀት የከበሩ በስጋው ደሙ የታተሙ የምእመናን ጉባኤ ምእመናን የአማኞች አንድነት ህብረት ናት ቤተክርስቲያን ተብላ የምትጠራው ይች ነች። ህንጻው ከዚያ በኋላ የሚቀጥል ነው። ህንጻው እነዚህ ሲሰበሰቡበት ህንጻውም የክርስቲያኖች ቤት ሊባል ይችላል። ታዲያ ከወጡበት ደግሞ ያ መሆኑም ሊቀር ይችላል በሌላ አነጋገር እና ስለዚህ ፎከስ የሚደረገው ቤተክርስቲያን ስንል በክርስቶስ ክርስቲያን የተባሉ ማለት የክርስቶስ አካል ሰው በጥምቀት ክርስቶስን ይለብስና ክርስቶሳዊ ይሆናል። አካሉ ክርስቶስ እንተ ራሱ ክርስቶስ አካሉ ቤተክርስቲያን ይባላል ማለት ነው። ይሄ ምስጢራዊ ህብረት አንድነት ነው እንጂ አሁን እንደምናየው ፊዚካል የሆነ ራስና እግር ማለት አይደለም። ቤተክርስቲያን መንፈሳዊት ናት፣ ሰማያዊት ናት። ይቺ የክርስቶስ አካል ናት፣ ቦዲ ኦፍ ክራይስት ነች። የዚች አካል የመራት ቤተክርስቲያን መራዊሃ ወይንም ሙሽራዋ ክርስቶስ ነው ማለት ነው። እና ይችን ነው ቤተክርስቲያን የምንላት ይችላል። ጉባኤ ምእመናን ወይም አቅሌሲያ የምእመናን ህብረት ተጠርተው ወይም የተመረጡ ምእመናን ስብስብ አንድነት ህብረት ማለት ነው። እና አሁን ጊዜ ወደ አእምሯችን መምጣት ያለበት ህንጻው ቤተክርስቲያን ይባላል። ምንም ጥያቄ የለውም። ለምን ክርስቲያኖች የሚሰበሰቡበት ሁሉ የክርስቲያኖች ቤት ማለት ነው። ቤት የሚለው ክርስቲያን የሚለውን ዘርፍ ሲይዝ እንደዚያ ነው። ይቺ ቤተክርስቲያን ባህሪ አላት። ሰው የራሱ የሆነ የሰው ባህሪ እንዳለው ነፍስና ስጋ እንዳለው የነፍስና የስጋ ተዋህዶ ሰው እንደሚባለው ከዚህ ውጭ ሰው እንደሌለ ሰው እንደማይባል ሕያዊት ነባቢት ለባዊት የሆነች ነፍስና አራቱ ባህሪያተ ስጋ ያሉት ሰው ይባላል። እና እንደዚህ ሁሉ የቤተ ክርስቲያን ባህሪያት የቅድስት አንዲት ሐዋርያዊት ዓለም አቀፋዊት የሚል ባህሪ አላት። እነዚህን ነገሮች የያዘች ናት። ቤተ ክርስቲያን የሚያሰኛት አንዲት መሆኗ መገለጫዋ ይሄ ነው፣ አንድ መሆን ነው።
አንድ ካልሆነች ቤተክርስቲያን አይደለችም። ቅድስት ናት። ቅድስናዋ ከቅዱሱ ከራሷ ከክርስቶስ የሚመነጭ ነው። አካሉ ናት ብለን የለ አካሉን የሚያድን ነው መራዊ ክርስቶስ እና ቤተክርስቲያን ቅድስት ናት። የቅዱሱ ክርስቶስ ቅድስት ናት። ሐዋርያዊት ናት። በሐዋርያትና በነቢያት መሰረት ላይ የታነጽን መሰረት የሐዋርያት ትምህርት የነቢያት ስብከት በእነዚህ ሁሉ የታነጸች ናት። ሐዋርያት የሰበሰቧት ናት። ጉባኤ ሐዋርያት ትባላለች። ክርስቶስ የመረጣቸው ሐዋርያት በማስተማር ያጸኗት። ዓለም አቀፋዊት ናት። የሆነ ቦታ ላይ ውስን አይደለችም። ከነገድ ከቋንቋ የተዋጀች በቋንቋ የማትገደብ በክልል የማትገደብ በሀገር የማትገደብ ናት። ቤተክርስቲያን ድንበር የላትም። ሁሉን በሁሉ የክርስቶስ አካላ ናት ብለን የለ አካሉ ሁሉን በሁሉ የሚሞላ ነው እና ሰማያዊት ናት። እንተ በምድር ሥራዊሃ ወበሰማይ ጽቂሃ የምትባል ናት ቤተክርስቲያን። ስሮቿ በምድር ጫፎቿ በሰማይ ያሉ ናት ቤተክርስቲያን ማለት። በዓለመገነት ያሉ ቅዱሳንና በዚህ ዓለም ላይ የምንኖሮች ሁሉ ህብረታችን አንዲት ቤተክርስቲያን ውስጥ ነን። በገነት ውስጥ የሚኖሩ የቅዱሳን ራስ ክርስቶስ ነው። በዚህ ምድር ላይ የምንኖርም የቤተክርስቲያን የሚመናን ራሳችን ክርስቶስ ነው። አንድ ራስ ነው ያላት እና እንደ አካል ደግሞ አንድ ነን። ህብረታችን ምስጢራዊ ስለሆነ መንፈሳዊ ስለሆነ ይቺ ቤተክርስቲያን ያለንባት ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክርስቶስ አካል ምንላት ይችን ነው። ነገር ግን አንድነቷን ካጣች፣ ቅድስናዋን ካጣች ሲጀመር አታጣም። ቤተክርስቲያን ቅድስናዋን ታጣለች፣ አንድነቷ ይጠፋል አይባልም። አይጠፋም። የምትጠፋ አይደለችም ቤተክርስቲያን። እንዲህ ከሆነች ትጠፋለች የምንላት አይደለችም። ምክንያቱም ባህሪዋ የማይለወጥ ባህሪ ነው ብለናል። ቅድስት አንዲት የምንለው የሚለወጥ አይደለም። አሁን ሰው ሲኦልም ቢገባ ገሃነም ቢገባ ሰውነቱ አይለወጥም፣ ባህሪው አይለወጥም። ሰውነቱ እንደያዘ ነው የሚቀጥለው። ቤተክርስቲያን ቤተክርስቲያንነቷን አታጣም። ነገር ግን በቤተክርስቲያን ውስጥ እንደ አካል የሚጨመራል። አሁን በቤተክርስቲያን ውስጥ ስገባ ራሴን ችዬ ቤተክርስቲያን ሆኜ ሳይሆን የገባሁት ወደ ቤተክርስቲያን ነው የተጨመርኩት። ወደ አካሉ ሙሉ የሆነ አካል የክርስቶስ አካል ቤተክርስቲያን አለች። ወደ ሙላቱ የምጨመር ነኝ፣ ስወጣም የምቀነስ ነኝ። የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው 3000 ነፍሳት ተጨመሩ ይላል። መጨመር ነው። አንድ አካል እግር ወይ አንድ ቀኝ ሆነህ መግባት አትችልም፣ አይቻልም እንደዚያ። ለምን? እጅ ሆነህ ከገባህ በካድክ ጊዜ ስትወጣ እጅ ቆራጣ ነው የሚሆነው። ወደ ሙላቱ መጨመር ነው። መጨመር ነው። መቀነስም መቀነስ ነው እና ስትወጣ ቤተክርስቲያን አትጎልም፣ ስትገባም የምትጨምርላት ነገር የለም። አንተ ግን ትጨምራለህ። 3000 ነፍሳት በ120 ቤተሰብ ላይ ተጨምረዋል። ወደ ህብረቱ ትገባለህ ማለት ነው። ስትወጣ ቅድስና ልታጣ ትችላለህ በግል ደረጃ። የቤተክርስቲያን አንድነቷ ግን ይቀጥላል ማለት ነው። የሚቀጥል ስለሆነ ማለት ነው። የገሃነም ደጆች አይችሏትም የሚለው ቃል የታመነ ጽኑ ነው። ማንም አይችላትም። ሊያጠፋት አይችሏል፣ ሊያናውጣት አይችሉም። ማወዛወዝ ይኖራል፣ መፈተን ይኖራል። አይችሏትም ማለት ትግል እንዳለ ፍትጊያ እንዳለ ነው የሚያሳየው። ተጋድሎ እንዳለ ነው የሚያሳየው። አይችሏትም የሚለው መቻል ምንን አመጣው ከተባለ ተጋድሎ ውስጥ ስለምትሆን ነው። የሚታገላት አለ ስጋና ደም። ቤተክርስቲያን ደግሞ ስጋና ደም ባልገለጸው ብፁዕ በሚያሰኘው ቃል ላይ የተመሰረተች ናት። እሱም አንተ የሕያው እግዚአብሔር ልጅ የሰው ልጅ የሕያው እግዚአብሔር ልጅ ነህ፣ ክርስቶስ ነህ፣ መሲሁ ነህ። ይህን ስጋና ደም አልገለጥም ሰማያዊ አባቴ። በዚህ ላይ ቤተክርስቲያን የተመሰረተች በተዋህዶ ላይ የተመሰረተች ስለሆነች ማለት ነው እና ይችን የቤተክርስቲያን ባህሪ ያውቆ በዚያ ውስጥ መኖር ለእኛ ጥቅም ነው። ከዛ በተረፈ ግን
አንድ ሰው ቋንቋ ውስጥ እየገባ ዘረኝነት ውስጥ እየገባ ዘረኝነት እንኳን ኢትዮጵያ ዘር የሚባል ነገር የለም። ኢትዮጵያ ውስጥ ፈልጋችሁ አታገኙም። ፒውር የሚባል ዘር ፈልጋችሁ አታገኙም። ብታምኑም ባታምኑም ኢትዮጵያ ውስጥ ፒውር ኦሮሞ፣ አማራ፣ ትግሬ የሚባል የለም። ውሸት ነው። ቅራቅንቦ ነው ይሄ። ዝም ብሎ የሌቦች ስብከት ነው ይሄ እንጂ አማራ የሚባል ፒውር ዘር፣ ኦሮሞ የሚባል ፒውር የሚባል የለም። ትግሬ የሚባል የለም። ውሸት ነው። ይህን ያህል ዘመን ሙሉ ስትጋባ ስትዋለድ ኑረህ ከርመህ ቋንቋ ነው ያለው። ቋንቋ አለ፣ ልዩነት አለው። ቋንቋ ልዩነት አለ፣ እውነት ነው። ኦሮምኛ ቋንቋ አለ፣ አማርኛ ቋንቋ አለ፣ ትግርኛ አለ፣ በቃ አፋርኛ አለ፣ ሶማሌ ትክክል ነው። የቋንቋ ልዩነት አለ። የደም ጥራትና የደም ልዩነት ግን የለም። ውሸታም ነው። እነዚህ ፖለቲከኞች ሊበሉን ያሰቡ ሰዎች ናቸው ይህን ያደረጉት። አጋንንት ነው ይህን ያደረገው። ሰይጣን አንድ እንዳንሆን ከፋፍለው ሊበሉን ያሰቡ መሀይሞች፣ ትምህርት የሌላቸው ሙሰኞች፣ ጉቦኞች፣ አገር እንዲያድግ አገር እንዲለወጥ የማይፈልጉ ሰዎች መክፈያ ነው። ይሄ የነ ሮማን ፕሮጃስካ ፕሮጀክት ነው። ህገ መንግስታችን የቀረጹልን እነዚያ እነ አፄ ኃይለ ሥላሴ እነ ምኒልክ ያባረሯቸው ተገርፈው የወጡ ነጮቹ ያመጡት ነው ይሄ እንጂ እንዳይመስልህ። አሁን በጣም የተሰራው ነገር የሆነ ፒውር የሚባል የለም። በቤተ ክርስቲያን ደግሞ ነጭ የሚባል የለም፣ ጥቁር የሚባል የለም። ሁሉም በክርስቶስ አንድ አካል ነው። እንደ ሃይማኖት ስንመጣ፣ እንደ ኢትዮጵያዊነት ስንመጣም እንደ ኢትዮጵያዊነት አንድ ነን። በኢትዮጵያ ጥላ ውስጥ ነው የምንኖረው ያለምንም ልዩነት ማለት ነው። ስለዚህ ስትመጣ ከቤተ ክርስቲያን ስትመጣ ምንድን ነው የምትሆነው? ከበደ ቤተክርስቲያን ሲመጣ ገብረ ማርያም ወይም ኃይለ ማርያም፣ ቶሎሳ ያው ከበደነቱን እንደያዘ ነው። የስጋ መጣሪያው ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስጋ ከስጋ ስትወለድ ወላጆች ከበደ፣ አበበ፣ ቶሎሳ፣ ኩምሳ ሊሉ ይችላሉ። ወደ ቤተ ክርስቲያን ከስላሴ ስትወለድ ግን አንድ አይነት ስም ነው የሚወጣለ። አንድ አይነት ስም ምን ማለት ነው? ሀጎስም ሲመጣ ገብረ ማርያም ሊባል ይችላል፣ ወይም ኃይለ ማርያም ሊባል ይችላል። ከበደም ሲመጣ ኃይለ ማርያም ሊባል ይችላል። ቶሎሳም ሲመጣ ኃይለ ማርያም ሊሆን ይችላል። ይሄ መንፈሳዊ ስሙ ነው። ቤተ ክርስቲያን በግዕዝ ተሰይመዋለች። ኦኬ፣ ገብረ እግዚአብሔር ብላ ወይንም ደግሞ ሀብተ ስላሴ ሀብተ ወልድ ብላ ስም ተሰይማለች። ከበደነትህ አትለውጥብህም፣ አትነካብህም። የስጋ ስምህ የስጋ ስምህ ነው፣ ተጠራበት። ምንም ችግር የለውም። በነገራችን ላይ መሐመድ የሚባል ሰው ቢመጣ ወደ ቤተክርስቲያን የስጋ ስም ሰው መሐመድ መሐመድን አስወግደው ልንለው አንችልም። ከፈለገ መሐመድ እየተባለ መጠራት ይችላል። የስጋ ስም ነው፣ መብቱ ነው። መሐመድ ግን ሲመጣ እኛ ጋር ገብረ ስላሴ ነው የሚሆነው፣ ወይንም ደግሞ ሀብተ ወልድ ሊባል ይችላል። ስመ ክርስትናው ይቀየራል። አሊ የሚባሉ ብዙ ኦርቶዶክሶች አሉ። ችግር የለውም። መሐመድነትህ ወደ እግዚአብሔር መንግስት ስለማያስገባህ ኢየሱስም ስለተባለህ ገነት አትገባም። አሜሪካ ሀገር ጂሰስ የሚባሉ በጣም ብዙ ሰዎች አሉ። ፓጋን፣ ያውም ደግሞ ፓጋን ምንም እምነት የሌላቸው። ታዲያ እንኳን ገነት ኢየሱስ አዳኝ ሊሆኑ ይቀርና እነሱ ራሳቸው የማይድኑ ማለት ነው። እና ስም ምንም ትርጉም የለውም። እንደ ዘመናችን ሰዎች የስም ሽሚያ እንዳገጠሙ ሰዎች። ስለዚህ ቤተክርስቲያንን የማያውቁ ሰዎች ሲሾሙ ምን ያደርጋሉ? በዘር በቋንቋ በነገድ ይከፋፍሏታል። እነዚህ ሃይማኖት ያላቸው የሃይማኖት ካባ የደረው እንጂ ውስጣቸው ግን ሃይማኖተኛ አይደሉም። እንደዚህ ያሉትን ክርስቶስን አላውቃችሁም ብሎ የሚፈርድባቸው ናቸው። ግብዞች ናቸው። ከፖለቲከኛ ያነሱ ማለት ነው። ፖለቲከኞቹ ታርቀው እነሱ ግን ቤተክርስቲያንን የሚገነጥሉ የሚለያዩ፣ ለቤተክርስቲያን መከራ የሚሆኑ ማለት ነው። ህብረት አንድነት እንዳይኖር እንደ ፕሮቴስታንቶቹ 47,000 ዲኖሚኔሽን ሊያደርጉ የሚፈልጉ። የሚገርማችሁ እንደነ ሉተራን ያሉና እንደነ ካልቪኒስቶች ያሉ ጴንጤቆስጣል ጋር አንድ ነን እያሉ የዚህ የአውራ ጣትህና ይሄ ማለት የቀለበት ጣትህና የትልቋ ጣትህን ያክል እንኳን ልዩነት የሌላቸው አብያተ ክርስቲያናት ግን ውስጥ ገብተው አንድነት ሊፈጥሩ ይፈልጋሉ። እነዚያ እኮ አጋንንታዊ ናቸው የሚባባሉ ናቸው። አንዱን የሚያጠምቀው እንኳ አንድ ነን ይላሉ። ይገርመኛል። እኔ እውነት ለመናገር ሉተራንና ጴንጤቆስጣል አንድ ይሆናል ከማለት ይልቅ እንዴት አድርጌ ምሳሌ ልመስል፣
እንዴ ፕሮቴስታንትና ማለት ኦርቶዶክስና ካቶሊክ ልነበረ እንዴት ምንና ምን ያገናኘዋል? ፕሮቴስታንትና ጴንጤቆስጣልና ሉተራን አንድ ከሆኑ በካቶሊክና በኦርቶዶክስ ምንም ልዩነት የለም እንደማለት ነው። ምንም ነገር የለም ማለት ይቀላል። የኛ እኮ ልዩነት 2-3 ናቸው ቢቆጠሩ እውነት መናገር። በፕሮቴስታንቱና በጴንጤቆስጣልና በሉተራን መካከል ያለው ግን የሰማይና የምድር ያክል ርቀት አለው። ግድንግድ እና ግባ ገብረ ሚካኤል ጥያቄ አለኝ እያለ ነው እና ስለዚህ በቤተ ክርስቲያን ውስጥ የሚኖር ሰው የቤተ ክርስቲያንን ሐሳብ ምንድነው ብሎ ከተረዳ ክርስቶስን እየመሰሉ መኖር ነው። ክርስቶስ ሁሉን በሁሉ ነው። ክርስቶስ በወደደበት ፍቅር ሁሉን መውደድ፣ ክርስቶስ ባለፈበት ማለፍ፣ ለእውነት መቆም፣ ፈሪ አለመሆን፣ ከእውነት ጋር መታገል፣ መኖር አብሮ መታገል፣ እውነትን መያዝ በፍቅር ግን በጥላቻ አይደለም። በነገራችን ላይ እውነትን የሚናገሩ ሰዎች ጥላቻ የላቸውም። ብታምኑ ባታምኑ የእውነት ሰዎችን ስትፈትሿቸው በጣም ይቅርባይ እንደሆኑ ነው የምትረዱት። እውነት የሚናገሩ ሰዎች ውስጣቸው ላይ ምንም የሚቀር ነገር የላቸውም። ሰዎቹ ሊጠላቸው ይችላሉ ምናምን፣ ግን ውስጣቸው ላይ ግን ክፋት የለም። እውነትን ስለሆነ የሚናገሩ የግል ቂም የላቸውም፣ የግል በቀል የላቸውም። እውነት ስላመፃ ደስ አይለውም። በነገራችን ላይ ስለ ውሸትም አያመቻመችም። እውነቱን ይናገራል፣ ከዚያ እረፍት ያገኛል። እውነት ሰላም ነው። በእውነቱ እንደ እውነት ያለ ሰላም የሚሰጥ ነገር የለም። ስትዋሹ እኮ ይገርማቸዋል፣ ህሊናቸው ይወቅሳቸዋል። አንድ ሰው አሁን ምሳሌ ይገባ መጥቶ ከዚህ ኃጢአቱን ግማሹን ተናግሮ ቢሄዳውን ሰላም አይኖረውም። ለመናገር ፈርቶም ሊሆን ይችላል። ሳይናገር አሁን ግማሹን ተናዞበት ቢሄድ እረፍት ያገኛል? በፍጹም አያገኝም። እንደዋሸ ፊል ስለሚያደርግ ጊልቲነስ ይሰማዋል። ውሸት ሰላም አይሰጥም። አጭበርባሪነት ሰላም አይሰጥም። እውነት ግን ሰላም ይሰጣል። በቃ እውነት ነዋ። እውነቱን ተናግሮ ከመሸበት የሆነ ነገር ሞት እንኳ ቢመጣ ኮንፊደንስ ይኖራቸዋል። በቃ አትተርፍም እንኳ ቢባል ደስተኛ ይሆናል ማለት ነው። እና ቤተክርስቲያን እውነት ናት። የእውነት መሰረትና አምድ ናት ቤተክርስቲያን። ሐሰተኞች ሲገቡ ግን እነዚህን በስነ ስርዓት በትምህርት መሞገት ያስፈልጋል። እና ቤተክርስቲያናችሁን ጠብቁ፣ አንድነታችሁን ጠብቁ፣ ህብረታችሁን ጠብቁ። ከአካሉ እንዳትቆረጡ እንዳትወጡ መበረታት አለባችሁ ለማለት ነው። አግኝቼ ከሆነ እንግዲህ ይሄን ነው የምለው። ዘጸአት ነው ለህዝቡ ብዬ አጠቃልላለሁ ማለት ነው። እግዚአብሔር ይስጥልን አባታችን፣ እጅግ አድርገን እናመሰግናለን። አሁን የጠበቁት ይህንን ነው። ሐሳቡ ከእውቀት ያለፈ እንዲሆን እኛን ማየት አለብን በሚል ሐሳብ ስለሆነ ያነሳሁት ጉዳዩን። በሰፊው ደግሞ እናንተም ስትከፍቱ በተለይ ወቅታዊ ቤተክርስቲያን ጉዳዮችን ስናነሳ ቤተክርስቲያን ማናት የሚለውን ትውልዱ ሃይማኖቱን የሚያስቀድም ትውልድ ከብሔር ይልቅ በቅድም የተባለው ሐሳብ እንዳለ ዘር የሚባል ነገር የለም እና እኛን በጣም እየፈተነን ያለን ጉዳይ ስለሆነ በተለይ ደግሞ ቤተክርስቲያን ላይ አገልጋዮቹ በራሱ አሁን ቤተ ክህነት መስመር መዋቅር ላይ ብንሄድ እንደዚህ ጉዳዮች ይታያሉና ከምናያቸው ችግር ተነስተን ቤተክርስቲያን ማናት የሚለውን ሐሳብ ከሰጠን በኋላ ፈተናዎቿን ደግሞ በዚያ ልክ እየተረዳን የድርሻችንን እንወጣ ለማለት ነው። አባታችን በጣም ጥሩ ሐሳብ ነው ያነሱት።